ኪንታሮት በሽታ ታማሚ ሆነው ወደ የባህል ሕክምና ማዕከል ጎራ ብለው ከኪንታሮት በሽታ ሙሉ ለሙሉ ነፃ እስኪሆኑ ህመምዎን ግን በቤትዎ እንዴት ማስታገስ እንደሚችሉ አንዳንድ ሙያዊ ምክሮችን ለመስጠት መጠናል። ጤና ይስጥልን። ሐኪም ሙራድ መሐመድ ነኝ ከእናት የባህል ሕክምና መስጫ ማዕከል። ኪንታሮት ለስቃይ የሚዳርግ አስቀያሚ በሽታ ነው። በተለያዩ ምክንያቶች የተከሰተ የኪንታሮት በሽታ ካለቦት ህመሙ እየጨመረ ስቃይ ውስጥ ካስገባዎት በቤትዎ እነዚህን ያድርጉ። ጥቁር አዝሙድ በመፍጨት ብዙዎቻችሁ ጥቁር አዝሙድ ስንል የጥቁር አዝሙድ ዘይቱን ትጠቀማላችሁ። የጥቁር አዝሙድ ዘይቱን ሳይሆን የጥቁር አዝሙድን ጥሬውን ፍሬውን ተፈጭቶ ዱቄቱን ማለት ነው። በወንፊት ከተነፋች በኋላ ዱቄቷን በቫዝሊን እየለወሱ ኪንታሮት ያለበትን ቦታ ጠዋትና ማታ ለተከታታይ 7 ቀን ቢቀቡት ጥሩ የሆነ ጊዜያዊ እፎይታን ያገኙበታል ማለት ነው። የኮኮናት ዘይትም ለስላሳ ስለሆነ ዘይቱን በኪንታሮት ላይ በማድረግ ህመሙን ማስታገስና እፎይታን ማግኘት ይችላሉ። በሌላ በኩል እሬት ብዙ ህመሞችን ለማስታገስና ለመፈወስ ይጠቅማል። ቁስሎችን ለማከምም ተመራጭ ነው። የኪንታሮት ህመምን ማበጥና ማሳከኩን ለጊዜያዊ ለማስወገድ እሬትን መጠቀም ጥሩ ነው። በረዶንም በጨርቅ በመጠቅለል ከ15 ደቂቃ ላልበለጠ ጊዜ ከኪንታሮቱ ላይ በማስጠጋት ቅዝቃዜው ህመሙ እንዳይባባስና ጊዜያዊ እፎይታን ይሰጣል። ከዚህም በዘለለ ብዙ ውሃ መጠጣት ይመከራል። ብዙ ውሃ መጠጣት ጥቅሙ ሰገራችን ስለሚያለሰልስ በመጸዳጃ ቤት ውስጥ ምጥ እንዳይኖርና በዚህ ጊዜ የኪንታሮት ህመሙ እንዳይባባስ ያደርጋል። ፋይበር የበዛባቸው ምግቦችን መመገብ ይመከራል። ፋይበር የበዛባቸው ምግቦች ስንል አትክልትና ፍራፍሬ፣ ፖም፣ ካሮት፣ አበባ ጎመን፣ ሸንኮራ፣ አቮካዶ፣ ባቄላ፣ አተርና ምስርንም ያጠቃልላል። እንዲሁም አለባበሳችን ማስተካከል፣ ሰፋፊ ልብሶችን መልበስ ይመከራል። ሱሪያችንና የውስጥ ሱሪያችን ጠባብ ከሆነ መቀመጫ አካባቢ ሙቀት ስለሚፈጠር ነፃ አየር ስለማይኖር የኪንታሮት ማቃጠልና መጠዝጠዙን ከፍ እንዲል ያደርገዋል። ኪንታሮት ካለቦት ሸካራ የሽንት ቤት ወረቀቶችን በፍጹም አይጠቀሙ። እንዲሁም ፊንጢጣን በሳሙና አይታጠቡ። ሳሙናው ድርቀት ስለሚያመጣና ስለሚያባብስ። የኪንታሮት በሽታን ለማከም ወደ ባህላዊ ሕክምና ጎራ ቢሉ አስተማማኝና ቋሚ መፍትሄን ያገኛሉ። ከላይ ያልናቸው ጊዜያዊ ማስታገሻ መንገዶች ሲሆኑ ወደ እናት የባህል ሕክምና መስጫ ማዕከል ጎራ ቢሉ ኪንታሮትን በሚበላና በሚቀባ መድኃኒት በማያዳግም መልኩ እስከ መጨረሻ ድረስ መፈወስ ይችላለን። በሺዎች የሚቆጠሩ ታካሚዎችንም ከዚህ አስቀያሚ ህመም ገላግለናል። ጎራ ብለው ያነጋግሩን። ለጤናው መፍትሄን ያገኛሉ። እናት የባህል ሕክምና መስጫ ማዕከል አድራሻችን ቤተል ቢጫ ፎቅ ፊት ለፊት 20 ሜትር ገባ ብሎ እንገኛለን። ለበለጠ መረጃ 0987876969 ላይ ይደውሉልን። እናመሰግናለን።